ከሀገር ጫፍ ጫፍ ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምስራቅ በዚህ 5 ዓመታት ውስጥ ብልጽግና ተፈትኖ የወደቀበት የልማት ስራ ይጠቀስ። ያላለማናቸው የቱሪዝም መዳረሻዎች፣ ያላለማናቸው ዘርፈ ብዙ የኢኮኖሚ ኢንዱስትሪዎች፣ ያላለማናቸው የኩታ ገጠም እርሻ መሬቶች የትኞቹ ናቸው? በዚህ ሁሉ ትግል ውስጥና በዚህ ሁሉ ችግር ውስጥ ተግዳሮቶችን ገፍቶ ኩታ ገጠም እርሻ ላይ ኢትዮጵያ ለመጀመሪያ ጊዜ በአፍሪካ የልማት እርሻዋን አሳውቃ ምርት ከውጪ ማስገባቷን አቁማ ወደ ውጪ መላክ የቻለችበትን ታሪክ በዘመናት መካከል ለመጀመሪያ ጊዜ ሰምተናል። ሰላም ማለት ልማት ነው። ሰላም ማለት አብሮ መስራት ነው ብሎ ስለሚያምን ብልጽግና ያለውን መሬት ያለውን የተፈጥሮ ሀብት እንዳትነኩት በሚሉ ትርክቶች ጭምር መጥቶ እንዳትሰሩበት ይሄ ከሆነ ያባላናል ከሚሉ የተሰበሩ እሳቤዎች ፈልቅቆ ወጥቶ እያንዳንዱ ክልል በራሱ እንዲያለማ አብሮ ደግሞ በመስተጋብር እንዲሰራ በአፍሪካውያን ዘንድ አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ሆደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው።